ሰላም ለእናንተ ይሁን ውድ የቲክቶክ ተከታዮች። ይሄንን በመጀመርላችሁ የምፈልገው ኮፒ ሼር ላይክ ማድረግ እንዳትረሱ። ምን ልላችሁ ፈልገን ለሌላ ሰው አድርሷችሁ። ይሄንን ስል ኮፒውን ፈልጌ አይደለም፣ ግን ቪዲዮ ለሁሉም ሰው እንዲደርስ ስለምፈልግ ባለፈው በሰራው ቪዲዮ እንዳያችሁ አንድ እርዳታዬን የሚፈልግ ሰው በዚህ ጉዳይ እንዲያግዘው ስለፈለገ የጠየቀ መልእክት ነበር እና እሱንም በማስማማት በዚህ ላይ የሚወስነውን ነገር አጥቻለሁ። ምን ብዬ ሊወስን እንዴት ሊያርግ የሚለው ሐሳብ ስላወራኝ ይሄንን ሰውየውን ራሱ በህይወቱ ላይ የደረሰበት ነገር ነው። ምንድነው ካላችሁ ባለቤቱን በጣም ይወዳት ነበር እና ከሀገር ቤት ካመጣው አብሮ ሲኖሩ በነበረ ጊዜ በሰላም ሲኖሩ አንድ ቀን ላይ ሌላ ክስተት ይፈጠራል። ያንን ክስተትን መጠርጠር ሲጀምር ስልኳን እንዲያይ ጠየቀኝ እና ካየሁት በኋላ እሷ 3 ልጅ ወልዳለች። አድራሻውንም በዚህ ጎንና በዚህ ጎን የሷና የሱ ሜሴጅ አስቀምጥላችኋለሁ። ከኔ ጋር ሶሻል ሚዲያ ስልክ እንደወሰደ ነገርና ገባ እና ምን ትፈልጋለህ ስለው እርዳታን ይፈልጋል አለ። እርዳታ በምን እንደምረዳው ተነጋገረን። ከዛ በተጨማሪ ብዙ ያው ከኔ ጋር ምን ማድረግ እንዳለበት ብዙ ነገር አወራን። ካወራን በኋላ የሷንም ነገር እሱ በላከ ቁጥር እና ምንድነው ማረጋጋጫ ባለቤት መሆኑን ሲል ፎቶንም አብሮ የነበሩትን ያለው ነገሮችን ላከ። ከዛ ፕሩፉን ካረጋጋጥኩ በኋላ ከኔ የሚጠበቀውን ነገር አደረኩኝ። ምንድነው ካላችሁ ቪዲዮውን ካየውኝ በኋላ እነሱን የፎቶ ሁሉን ነገር ካየውን በኋላ የሷን ፔጅ ገብቼ ለማየት ሞከር። ገብቼ ማለት ባለፈው እንደፖስተትኩኝ ሃክ ተደርጎ ማየት እንደሚቻል ያው ይሄ ሁላችሁም የሚታቁ ነገር ነው እና እሷ የምትጻጻፈው በሜሴንጀር ነበር፣ እሱ ደግሞ የሚጻጻፍልኝ በዋትስአፕ ነበር እና የሷ በዋትስአፕም አለ በሜሴንጀርም አለ። ሁለቱንም የሷን እንዳወረደ እሱ ከነገረኝ በኋላ ማለት ነው እና አየውኝ 3 ልጅ ወልደዋል። አንደኛው ልጅ ሙሽራ ሆና በመጣችበት ሰዓት የራሱ ኦሪጂናል የሱ ልጅ ነው። ሁለቱን ልጅ ግን የወለደችው አብራ እየኖሩ ከሌላኛ ሰው እንደሆነ እና በዚህ ላይ ምን ሊያርግ እንዴት ሊሆን የሚለውን ነገር ለሱ የኔን ሜሴጅ ካሳየሁት በኋላ ግራ ገባ። እሷም እየሰጋች እንደምትኖር ሜሴጇ ላይ ያስመለክታልና ይሄንን ባለ ያወቀ ቀን ለሁለታችንም ሞት ነው ትለዋለች። ከሷ ጋር ቄሚጧ አለና ያ በመጀመሪያ በጣም በጥሩ መግባባት ቢጀምሩም ከዛ በኋላ ግን ሰላም የላቸው፣ ጉልበትንም ይጠቀማል ያው እና እነዚህን ልጆች ያወቀ ቀን ይገለናል ተው ስትል እሱም ደግሞ አዲሱ ከሷ ጋር የሚገናኘው ቅምጥ ሊቷት አልቻለም። ስለዚህ አሁን ምንድነው በዚህ ላይ ምን ሊያርግ እና ሐሳብ ስጠኝ አለ። በፊት በመጀመሪያ እንዲያጣራ ነበር የፈለገው። ካጣራሁት በኋላ አሁን ደግሞ የሚያረጋው ነገር ጠፋው። በዚህ ደግሞ እናንተ ብትሆኑ ምን ታደርጋላችሁ? ምን ትላላችሁ? እና እሷ እንደዚህ ስታረግ ከያዛት በኋላ ምን እንዲያረግ ትመኛላችሁ? ይሄንን እሱም ስለሚመለከት እና ይሄ ነገር ደግሞ ደርባን ያላችሁት ማስትሊ ደርባን ያላችሁ ሜሴጁንም በሁለቱም ጎን ይለቃለሁ። ፓርት 2 ፓርት 3 አድርጌ ይለቃለሁ ማየት ትችላላችሁ። በተለይ ይሄ ኬዝ ያለው ደርባን እንደሆነ፣ ሁለተኛ ደግሞ እኔ ከሚኖርበት ከኬፕቶን 2 ኬዝ እንደዚህ አይነት ደግሞ ሌላ ወጣት የሆኑት ደግሞ በሌላኛ ኬዝ የራሳቸው ቤት እያለ፣ ሁለተኛ ደግሞ የዚህ ሀገር ዜጋን ተከራይተው የሚያኖሩት በሌላ ቤት እያለ ትዳር እያላቸው ደግሞ በሁለት በኩል ቅሚጥ የሚኖሩ ሰዎች እንዳሉ ደግሞ እነዛን ፕሩፍ እንደዚሁ አቀርብላቸዋለሁ። ሁለተኛ በአገልግሎት ዘርፍ እያሉ አገልጋይ ነን እየተባለ አገልግሎታቸውን እያገለገሉ በስተት መንገድ የሚሄዱት ደግሞ ራሳቸው ጀርባቸውን ገመናቸውን ነገር የተደበቀ ነገር እንዳለ ግልጽ እንዲሆን ይወዳለሁ። ያን ነገር በፕሩፍ የሚታዩት ይሆናል። ከዚህ በኋላ ያለው ነገር በዚህ ሰዓት ባለኝ አክል የ7 ሰው መረጃ በእጄ አለ። እነዛን አስተላልፋለሁ። ሁላችሁም ይሄን ነገር ተከታተሉ እና ይሄን የሚወደው እኔ ይሄን ነገር ባለፈው ከአራት ቀን በፊት ከፖስተትኩም በኋላ ብዙ ሜሴጅ ይመጣ ነበር። አንተ አገልጋይ አይደለ ይሄን ነገር ሲሉኝ ነበር። አዎ አገልጋይ ነኝ። አሁንም ክፋት እየሰራው አይደለሁም። እግዚአብሔርን ይወደዋለሁ። እግዚአብሔርን አሁንም አገለግላለሁ። ጥማቴ ነው። ግን ምንድነው እውነትን ነው እያወጣሁት እና ሰው እውነትን ሸፍኖ መኖር አይችልም። እውነትን ነው እያጋለጥኩ ያለሁት። አሁንም በማውን መንገድ የምትራመዱት በቲክቶክ በፌስቡክ ያላችሁ ሰዎች፣ በዋትስአፕ ያላችሁ ሰዎች፣ የተኛውም ሰዎች መረጃችሁ ማንም ማየት እንደሚችል ግልጽ እንዲሆንላችሁ እወዳለሁ። በክፉ መንገድ የሚጠራጠር አሁንም ደግሞ ማመን አቃታችሁ በቃ እኔ እንደዚህ ነገር ጫንቆኛ የምትሉ ሰዎች ካላችሁ አሳውቁኝ። ይሄን ነገር በመልእክት ይጀላችሁ መጣለሁ። አሁን ደግሞ ስለተከታተላችሁ በጣም አመሰግናለሁ። እግዚአብሔር ይባርካችሁ። በጣም